ሄይ ሰላም ኤቭሪባዲ እንዴት ናችሁ? ዛሬ ከባለፈው ቪዲዮ የቀጠለ እንዴት ስማርት ኮንትራክትን ተጠቅመን ፒቱፒ እንደምንገበያይ ኮንትራክቶች እንዴት ክሬት እንደምናደርግ እና ሴት እንደምናደርግ እናያለን ማለት ነው። አብራችሁ ሶ ይሄ እንደምትመለከቱት እኔ ከዚህ በፊት የተሻሻጥኳቸው አሁን እየጠበኩኝ ያሉት የፊቱፒ ኦርደር በርን ያደረኳቸው ካንስል ያደረኳቸውን ጨምሮ በጣም ብዙ የፒቱፒ ንግዴ ላይ ከዚህ በፊት ክሬት ተደርገው የነበሩ ኮንትራክቶች አሉ። እንዴት እኛ ደግሞ ኮንትራክቶችን ክሬት እንደምናደርግ እንዲሁም ደግሞ አክሴፕት እንደምናደርግ እንዲሁም ደግሞ ፒቱፒ ኦፈሮችን እንዴት እንደምንጽፍ እናያለን ማለት ነው። አብራችሁ ስማርት ኮንትራክት ባለፈው እንደተናገርነው በሁለቱም ቦት ሳይድ ስካመር እንዳይኖር እንዲሁም ደግሞ ፒቱፒ ንግዳችን ላይ ምንም መሰናክል ሳይኖር ስሙዝ በሆነ ኤክስፒሪየንስ ነገሮችን በስርዓት እንድናደርግ ይረዳናል። የመጀመሪያው ነገር የሚሆነው ፒቱፒ ማርኬት ፕሌስ እንዴት ክሬት እንደምናደርግ እስካሁን ድረስ የባይ ኦፈር የለም። የሴል ኦፈርስ ደግሞ ገብተን ደግሞ አንዳንድ እንትኖችን ማየት እንችላለን። እዚች ጋር እንደምታዩት ዳቶች ማለትም ደግሞ እኔ 183 ብር ማለትም $1 ወርዝ የሚያደርግ ሃይቴክ በ183 ብር እየሸጥኩኝ ነው። ባይዞ እዚች ጋር መናገር የምፈልገው ነገር እያንዳንዱ ንግድም የሚሻሻጡበትም የሚገዛዙበትም እያንዳንዱ ነገር በአክድ የሚሆነው በሃይቴክ ነው። ዳት ሚንስ በሜን ከረንሲ እዚህ ላይ ያለው ልንጠቀም የምንችለው ከረንሲ እዚህ ጋር ሙሉ ሃይቴክ ነው ማለት ነው። እንዴት ክሬት እንደምናደርግ እናያለን። እዚህ ጋር እንገባለን፣ ክሬት እንለዋለን። ኦፈር ነው ክሬት የምናደርገው የሴል ሃይቴክ ማለት ነው። እዚህ ጋር እናደርጋለን፣ ኒክኔማችንን እንከታለን። እኔ የምመርጠውን አሁን ዳውቶሺ ለምክንያት ብዬዋለሁ። ፕራይስ ዩኒቲቪ አሁን ለምሳሌ 182 ብር $1 በስንት ብር እየሸጥኩኝ ነው ማለት ነው። $1 ወርዝ የሚያደርግ ሃይቴክ ኮይንን በ182 ብር እየሸጥኩኝ ነው ማለት ነው። ሚኒመም ሳይዙን እንከታለን። ሚኒመም ሳይዝ እኔ $2 ጀምሮ መሸጥ ይችላል። ማክሲመም ሳይዝ ደግሞ እንበለው እና $80 ከሆነ አይ ቲንክ 100 ራሱ ብንለው እንቀጥላለን። ከዛ እዚህ ጋር ደግሞ ፔመንት ሜተዶች አሉ። ፔመንት ሜተድ ማለት ገንዘቡ እንዴት ነው ሎካሊ ማንቀሳቀስ የምንችለው። አሁን ገንዘብ መቀበል ስለምፈልግ $1 እየሸጥኩኝ ስለሆነ ገንዘብ በምንድን ነው የምቀበለው? እዚህ ጋር እስከ 5 የሚጠጉ ኦፕሽኖች ማስቀመጥ እንችላለን። ባንኮችን ጨምሮ የተለያዩ እኛ ልናቀርባቸው የምንችላቸው የፔመንት ሜተዶችን ማቅረብ እንችላለን። እኔ ደግሞ ከነዛ ውስጥ የምመርጠው ቴሌብርን ስለሆነ ቴሌብርን እንከታለሁ። ከዛ ያን ፔመንት ሜተድ አድ አደርገዋለሁ ማለት ነው። ከዛ ኮንታክት ታይፕ ይጠይቀኛል። ኮንታክት ታይፕ ማለት በምንድን ነው በኋላ የሚያዋራኝ ገንዘብ የሚላላክበት ምናምን መንገድ። ቴሌግራም ወርክስ እዚህ ጋር ዩዘር ኔማችንን እንከታለን። ፎን እዚህ ጋር ቁጥራችንን እንከታለን። እዚች ጋር ደግሞ ሜሴንጀር አለ። ሜሴንጀር ማለት እኔን አሁን በዚህኛው ማርኬት ፕሌስ ላይ በፒቱፒ ማርኬት ፕሌሱ ላይ ከኔ ጋር ትሬድ ማድረግ የሚፈልግ ሰው የትም ሄድ ሳይጠበቅበት እዚሁ ኢምቢልድ በሆነው ሜሴንጀሩ ላይ በሃይቴክ ሜሴንጀር በዋሌት ውስጥ በሚገኘው ኦንቼን የሆነ ኢንክሪፕትድ የሆነ ሜሴንጀር አማካኝነት እኔ ማናገር ይችላል። እዚች ጋር አለ የኔ እንትን ከ5 እስከ $50 አለኝ ሃይቴክ ቫልዩ። ቀደም የፖስትኩት ሲሆን ማሳያችሁ $1 ወርዝ የሚያደርግ ሃይቴክን በ183 የኢትዮጵያ ብር እየሸጥኩኝ ነው። ፔመንት ሜቴድ ደግሞ ቴሌብር ነው። እንደዚህ ማየት እንችላለን። እያንዳንዱን ነገር ካንስል ማድረግ ይችላለሁ። የመሳሰሉ ነገሮች ይቀጥላል። ሆፕ ክሩዝ አለ እዚህ ጋር እየሸጠ ያለ። አርሴማም እየሸጠች ነው። አርሴማ በ180 ብር ሆፕ ክሩዝም ጨምሮ በ180 ብር ያላቸውን $1 እየሸጡ ነው ማለት ነው። እዚህ ጋር ብዙ እንትኖች አሉ። ሜተድ የትኛው ይሻላል፣ ቴሌብር የመሳሰሉ ነገሮች ሪፍሬሽ ማድረግ እንችላለን። ፒቱፒ ሴቲንግ አለን እዚህ ጋር ማየት የምንችለው። እዚህ ጋር ደግሞ ከፕራይዝ ሜተራቸው እንዴት ነው ኒውስት ኦልደስት ምናምን የሚሉ ፓራሜትሮች አሉ እዚህ ጋር። ሲቀጥል ደግሞ ከረንሲዎች አሉ እዚህ ጋር። በተለይ መናገር የምፈልገው ነገር በኢቲቪ ብቻ አይደለም የሚሰራው ሃይቴክ ኮይን ተጠቅመን ዓለም አቀፍ ፒቱፒ መገበያየት እንችላለን። እንደ ሴንትራል ኤክስቼንጆች እንደነ ባይናንስ የመሳሰሉ ካምፓኒዎች እንደሚያደርጉ በሙሉ መጠቀም እንችላለን ማለት ነው። ቀጣዩ ደግሞ የሚሆነው አክሴፕት ኮንትራክት። አክሴፕት ኮንትራክት ማለት ደግሞ ማለት ነው ከዚህ በፊት የተላከልን በሁለት ሰዎች መካከል ትሬድ በሚደራረጉበት ጊዜ የሚሰጥ ሲሆን ይሄም ደግሞ እንደ ሴለር ሆነን ሁልጊዜ
ኮንትራክቶችን አይደል የምንቀበለው። ሁልጊዜ ባየሮች ወይም ደግሞ እኔ አሁን እየሸጥኩኝ ከሆነ እኔ አሴ ባየር ነው የሚባለው ሻጭ አንኛ ሻጭ ብለን ትራዲሽናሊ የምናስበው ሰው ሀይቴክ ላይ ሲመጣ ባየር ነው። እኔ አሁን በኋላ ለምሳሌ ኮንትራት ክሬት እናደርግና እዚህ ጋር ኒው ኮንትራት እንላለን። ለምሳሌ ሰላም የሚል ኮንትራት ክሬት እናደርጋለን። ኦፕሽናል ነው። ኦፕሽናል ማለት ግዴታ አይደለም ማለት ነው። ኒው ኮንትራት ብሎ ይቀመጣል። እዚህ ጋር አማውንት እንከታለን። አማውንት ለምሳሌ ምን መላክ ነው የፈለገው 0.01 ማለት ነው። ደግሞ ወደ $3 ያክል ሲሆን ይሄንን እንትን ለማድረግ ይሄን ትራንዛክሽን ኦንጎይንግ ለማድረግ እኔ ማስገባው ቴክስ አማውንት ማለት ታይምስ ነው ሁለት ጊዜ ነው የሚባዛው። እሱም ደግሞ ሴፍቲ ዲፖዚት እንዲሁም ደግሞ ኮላቴራል ጨምሮ ማለት ነው። እነዚህ ደግሞ ባለፈው እንዳልናችሁ በመሀል ስካመር እንዳይኖር ያን ሳይኮሎጂ ጨዋታ ተጠቅመን ሁለቱም ያላቸውን ትራንዛክሽን ተነጋግሮ ቶሎ እንዲፈቱት የሚያስገዳቸውን ስራ አስተካክል እናደርጋለን ማለት ነው። እንዳያችሁት የሃይቴክ አማውንቱ አለ የመሳሰሉ ነገሮች ይህን ክሬት እናደርገዋለን። ይህን ክሬት እንዳደረግን እንደዚህ አይነት ኮድ ይመጣል። እዚች ጋር አሁን ሲለር ዲፖዚት አለ ስናገኘ የመሳሰሉት ነገሮች እዚች ጋር ተቀምጧል። እንደዚህ አይነት ኮድ ይመጣላችኋል። ይህን ኮድ ኮፒ በማድረግ እዚህኛው እዚች ጋር አክሴፕት ኮንትራት ወደሚለው በመግባት ያንን ኮድ እዚች ጋር ማስገባት ነው ማለት ነው። ይሄን ደግሞ ኮንትራቱን ደግሞ እንትን ካለን በኋላ ኮንትራቱን አክሴፕት ማለት እንችላለን። ከዛ ኮንፊርም ሪሊስ እንዲሁም ደግሞ የበርን ሜካኒዝም አለው። የበርን ሜካኒዝም ገንዘባችን በሁለቱም ሳይድ ያለው እንዲጠፋ ያደርገናል። በመሀል ሰስፒሺየስ የሆነ ነገር አልባሌ የስካሚንግ ሙከራዎች የሚካሄዱ ከሆነ በርንን በመንካት በሁለቱም ሳይድ ያለውን ገንዘብ ማጥፋት እንችላለን። የማይመለስ ማለት ነው። ሁለታችንም ኮንፊርም ብለህ ነው ወደሚፈለገው ወደ ተገቢው አካል ገንዘቡ እንዲላክ ያስገዳሉ። ማንኛውም ኮንትራት እዚች ጋር እንዳልኳችሁ ፊት ማርኬት ፕሌስ አለ። ሄዳችሁ ማንም ሰው የሴልም የባይም ኦፈሮችን ሌላ ቦታ አድ የምንለውን ክሬት ማድረግ ይችላሉ። በፈለጉት ሰዓት ትሬድ ማድረግ ይችላሉ። እና እዚህ ጋር ደስ የሚለው ነገር ፊት ማርኬት ፕሌስ ላይ አሁን አይታችሁ ከሆነ አብዛኛው ሰው በባይናንስ ፕራይቬት አድ የመሳሰሉ ነገሮች ሲሻሻጥ ይገኛል። ግን እዚህ ላይ አሁን ለምሳሌ ዳቶሺ ማለትም እኔ ክሬት ያደረኩት ኮንትራት አለ። ኪውአር ኮድ የመሳሰሉ ነገር አያስፈልገኝም። እዚህ ጋር ሄጄ እቺን ኮፒ ሊንክ እለዋለሁ። ኦፈር ሊንኩ ኮፒ ይደረጋል። ከዛ ሄጄ በፈለኩት ፕላትፎርም ላይ ሼር ማድረግ ይችላል። እንደ ቴሌግራም የመሳሰሉ ነገሮች ላይ ዳይሬክት ኦዲየንሳችን ማግኘት የሚፈልገው ቦታ ላይ ጀስት በመላክ ኦፈሩን አይተውት ኦፈሩ ከተመቻቸው ደግሞ እናንተን አናግረው ኮንትራቱን አግኝተው ደግሞ በመጨረሻም ትሬድ የሚያደርጉበት ሲስተም ነው። ዋናው ጋር የተፈጠረው ይህን ይመስላል። የማር ኮንትራት አጠቃላይ ሁኔታ እንዴት ክሬት እንደሚደረግ እዚህ ጋር አሁን ካንስል የተደረጉ ከዚህ በፊት ካንስል ያደረኳቸው እንትኖች አሉ። ምንም ገንዘብ አይቀንስም። ጀስት እየሄደ የነበረን ትራንዛክሽን ነው ካንስል የሚደረገው። ከዛ እዚህ ጋር እየጠበኳቸው ያሉት አንዳንድ ኮንትራቶች አሉ የመሳሰሉ ብዙ ኮንትራቶች ከዚህ ትሬድ ያደረኳቸው አሉ። ይቀጥላል ደግሞ ብዙ በርን ያደረኩትን ጋር ነው በርን ይሆናል። በርን ማለት ሰስፒሺየስ የሆነ ነገር ሲከሰት ጀስት አንድ የነካ ነው በርን የምናደርግበት ማለት ነው። በርን ደግሞ ሁለቱንም አካላት ስለሚጎዳ እንዲሁም ደግሞ በሁለቱ ሳይድ ሁለቱም ሰው ስለሚጎዳ ማንም ሳይነኩ ያ ነው ዋናው ነገር ትራንዛክሽኑ ሁሌ እንዲቀጥል የሚያደርገው ማለት ነው። ይሄን ይመስላል። ጥያቄ ካላችሁ ምናምን ለመጠየቅ አትፍሩ። አመሰግናለሁ።